በአፍሪካ የመሪዎች ታሪክ እጅግ ተፈልጎ የማይገኘው ለቡርኪና ፋሶ እንደ ስጦታ የተሰጠው መሪ እኛ ኢትዮጵያውያን የምንናፍቀው የመሪዎች ስብዕናን የተላበሰ በፈረንጆቹ ማርች 14 1988 የተወለደው በአሁኑ ሰዓት በቡርኪና ፋሶ እየመራ ያለው አስደናቂው ፕሬዝዳንት ኢብራሂም ትራኦሬ ሀገሩን ከድህነት ለማውጣት በፕሬዝዳንትነቱ ሳይኮራራ እርሻ የሚያርስ የሚቆፍር እጅግ ተወዳጅ መሪ ሆኗል ይለናል የቢቢሲው ጸሐፊ። በአሁኑ ሰዓት በታራሚዎች ላይ የወሰደው እርምጃ ዓለምን ያስደመመ ሆኖ ቀጥሏል። ነገሩ እንዲህ ነው አይደለም። በወንጀል የተፈረደበት ወደ ወህኒ ቤት የተወረወረ ሰው ይቅርና ንጹህ አፍሪካዊ ሰው እንደ ልብ ተንቀሳቅሶ ስራ ለማይሰራባት አፍሪካ ትልቅ ትምህርት የሰጠነው እየተባለ ይገኛል። በቡርኪና ፋሶ በሚገኝ ማረሚያ ቤቶች የሚገኙ ታራሚዎች ቁጭ ብለው ከሚውሉ በእርሻ ቦታ ጥበቃ እየተደረገላቸው በግብርና ስራ አገራቸውን እንዲመግቡ ህግ በማጽደቅ ታራሚዎቹን በሰብል ምርት ላይ አሰማርተው ይገኛሉ ይለናል። ታራሚዎቹ በሰሩት ወንጀል ተከዝ ወጥተው ህዝባቸውን እየመገቡ መሆናቸው ትልቅ ተነሳሽነት ፈጥሮላቸዋል። ፕሬዝዳንቱም አንድ ታራሚ በተከታታይ ለአንድ ወር ከሰራ ከስራቱ ላይ 3 ወር ይቀነስለታል ይለናል። ይህም ደግሞ ታራሚዎቹ የሚያነሳሳ መሆኑ የውጭ ምንጮች ገልጸዋል። ታዲያ ኢትዮጵያውያን እንደዚህ ያለ መሪ ኢትዮጵያ ያስፈልጋትን ትላላችሁ? ስማ ንጉስ ሚዲያ በበኩሏ ለመጪው የኢትዮጵያ ንጉስ ይድረስ ትላለች።